بسم الله الرحمن الرحيم نبي عليه الصلاة والسلام دعوة سيجمرو كمشركوቹ በኩል ይደርስባቸው የነበረ መከራ እጅግ ከባድ ነበር። አስቸጋሪ ጫና በማድረግም እንዲሁም የሚያማልሉ ስጦታዎችን በማቅረብም በብዙ መንገድ ሙከራ አድርገዋል። መጨረሻ ላይ ሁሉ አልሆን ሲላቸው እርሳቸውን ገድለው መገላገል እንዳለባቸው ይወስናሉ። ሲገድሏቸውም ከሁሉም ጎሳ የተውጣጣ ሰው መሆን እንዳለበት ወሰኑ። ይህም በኑ ሃሽሞች የነቢዩ ሰለላሁ ዐለይሂ ወሰለም ጎሳዎች ከሁሉም ጎሳ ጋር ጦር መግጠም አይችሉም። ደማቸው ወደ ሁሉም ጎሳ ይበተናል። በዚህ መልኩ ሙሐመድን እንጨርሳለን፣ የሙሐመድን ጉዳይ እንገላገላለን የሚል አቋም ላይ ደረሱና ይህ ደግሞ ለነቢዩ ሰለላሁ ዐለይሂ ወሰለም በወህይ ተገለጸላቸው። ወደ ሂጅራ ጉዞ እንደሚያደርጉና በቦታቸው ግን እሳቸው መኝታ ቦታ ላይ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ እንዲተኙ አደረጉ። አቡበክር ሲዲቅ ጋር በድብቅ በጨለማ ወደ መዲና ሂጅራ አደረጉ። መዲና ብቻቸውን የሄዱት እኛ ነቢይ፣ የሚሳደዱት እኛ ነቢይ፣ አገራቸው መካ ውስጥ መኖር ያልቻሉት እኛ ነቢይ መዲና ከገቡ በኋላ ግን አላሁ ስብሓነሁ ወተዓላ ነስርን ሰጣቸው። በርካታ ተከታዮችን አገኙ። ሀገር ሆነው ኃይል ኖሯቸው ራሳቸውን ችለው የሚቆሙበት ትልቅ የመንግስት ምስረታ ላይ የሀገር ምስረታ ላይ ደረሱ። ወደ መካ ፈትሕ አድርገው ሲመለሱ ነቢዩ ሰለላሁ ዐለይሂ ወሰለም የተመለሱት እነኛን ከሀገር ያስወጧቸውን ያባረሯቸውን ተከታዮቻቸውን ሲያሰቃዩ የነበሩትን ሰዎች ለመበቀል አልነበረም። ነቢዩ ሰለላሁ ዐለይሂ ወሰለም ምን ማደርጋችሁ ይመስላችኋል ብለው ጠየቋቸው። ፈትሑ መካ ቀን መካን ከፍተው ሲገቡ ማ ተظኑነ አኒ ፋዒሉን ቢኩም፣ ምን የምፈጽምባችሁ ይመስላችኋል? አንተ አዛኝ ነህ፣ የአዛኝ ልጅ ነህ፣ ኸይር እንጂ ሌላ ነገር አንጠብቅም አሉ። ኢዝሃቡ አንቱም ጡለቃ ነው ያሉት ነቢዩ ሰለላሁ ዐለይሂ ወሰለም። ነፃ ናችሁ እናንተ ሂዱ ነው ያሉት። በቀል ልባቸው ውስጥ አልነበረም። በጣም የሚገርመው ግን አባስ ረዲየላሁ ዐንሁ የእሳቸው አጎት ማለት ነው፣ ነቢዩ ሰለላሁ ዐለይሂ ወሰለም አጎት አንድ ነገር አላቸው። አንተ የአላህ መልእክተኛ ሆይ ኢነ አባ ሱፊያን ረጁሉን ዩሒቡል ፈኽር፣ አቡ ሱፊያን እኮ ኩራት እና የበላይ የመሆን ፍላጎት ያለው ሰው ነው። ፈኽር ይወዳል፣ መወደስ ይወዳል፣ ከፍ መደረግ ይወዳል። እና ፈለው ጀዐልተ ለሁ ሸይአን፣ እንደ የሆነ ነገር ብታደርግለት ለሱ አሏቸው። አባስ ናቸው ረዲየላሁ ዐንሁ። አቡ ሱፊያን የጎሳ መሪ ነው። ስለዚህ ደረጃውን የጠበቀ ክብር ይፈልጋልና የሆነ ነገር ብታደርግ አሏቸው አባስ ረሱሉን ዓለይሂ ሰላቱ ወሰላም። ነቢዩ ሰለላሁ ዐለይሂ ወሰለም መዲና መካ ሲገቡ ተጣሪ እንዲጣራ አዋጅ እንዲነገር አደረጉ። መን ደኸለ አልከዕበተ ፈሁወ አሚን፣ ካዕባ የገባ ሰው እሱ ነፃ ነው። ወመን ደኸለ ዳረሁ ፈሁወ አሚን፣ ቤቱ ክውን ብሎ ደግሞ ቤቱ የተቀመጠ ሰው እሱም ነፃ ነው፣ ምንም ችግር አይደርስበትም፣ ሰላም ነው፣ ማንም አይነካውም። ወመን ደኸለ ዳረ አቢ ሱፊያነ ፈሁወ አሚን፣ የአቡ ሱፊያንንም ቤት የገባ ሰው አቡ ሱፊያን ግቢ ውስጥ የሆነም ሰው ሰላም ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ይታወቃል፣ ሰው እቤትህ ከሆንክ ሰላም ነህ ከተባለ አቡ ሱፊያን ቤት እንደማይሄድ ይታወቃል። ግን ለአቡ ሱፊያን የሚፈልገውን ሰጡት ነቢዩ ሰለላሁ ዐለይሂ ወሰለም። ይህ ትልቅ የህይወት ትምህርት ነው። ከሰዎች ጋር በምንኖርበት ወቅት አንዳንድ ሰዎች የሚገባውን ክብር ወይም ክብር ካልሰጣቸው የናካቸው የሚመስላቸው ሰዎች አሉ። አንዳንድ ሰዎች ደግሞ ምንም የማይመስላቸው አሉ፣ ከአንተ ምንም የማይጠብቁ። አንዳንዶቹ ትንሽ ነገር ቀልዳቸው የሚቆጡ፣ ከዛ በኋላ እነርሱን ለማስደሰት የምታደርገው ጥረት ሁሉ የማይሳካልህ ሰዎች አሉ። አንዳንዶች ደግሞ አስቆጥታቸውም
ይቅርታ ከጠየካቸውና እነርሱን የሚወዱትን ነገር ካደረክላቸው ወዲያው ልባቸው ምልስ የሚሉ ሰዎች አሉ። ሰዎች የተለያየን ከሰዎች ጋር በሚኖረን ግንኙነት ወንጀል እስካልሆነ ድረስ ያ የምናደርገው ነገር ማዕሲያ እስከሌለው ድረስ ሰዎች የሚወዱትን ነገር ብናደርግላቸው ይህ የህይወት ዕውቀት ነው። ህይወትን እንዴት እንደምንመራ ጥበቡን የመረዳት ጉዳይ ነው የሚሆነው። ሰዎች ጋር አንድ ላይ ተቀምጠን ባለንበት አንድ ሰው በሚመጣበት ጊዜ ምናልባት ጠጋ ጠጋ ብለን ከፊት እንድናስቀምጠው የሚፈልግ አይነት ሰው ከሆነ ያን ብናደርግለት ችግር የለውም። አንዳንድ ሰው ደግሞ የትም ቢቀመጥ ምንም የማይመስለው አለ። እንግዲህ ሰዎች የተለያየ አይነት ጠባኢዕ ነው ያላቸው፣ የተለያየ አይነት ባህሪ ነው ያላቸው። ያም ባህሪያቸውን አውቀን እንደየባህሪያቸው መያዝ ያስፈልጋል። ሰዎች በአንድ አይነት መልክ የሰውን ህይወት መምራት አይቻልም። ግንኙነቶች አንድ አይነት በሆነ መልክ አይመሩም። ልክ እንደ ሕክምና ማለት ነው። ሐኪም በሽተኞቹን መድኃኒት የሚሰጣቸው እንደ በሽታቸው አይነት ነው። እንደ በሽታው ጠባይና ባህሪ ነው መድኃኒት የሚያዘው። አንድ አይነት መድኃኒት ለሁሉም በሽተኛ አይታዘዝም። ከሰዎች ጋር በሚኖረን ግንኙነት ለሁሉም ሰው አንድ አይነት ባህሪ አይኖረንም። እንደ ሰዎች ሁኔታ፣ እንደ ሰዎች ተፈጥሮ ወንጀል እስካልሆነ ድረስ ያ ነገር የሚፈልጉትን እያደረግንላቸው ግንኙነታችንን በጣም ቀላል ማድረግ እንችላለን ማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።